ሰላም ውዶቼ፣ ሰላም እንዴት ናችሁ? ሰላማችሁ ይበዝት ይበል። ዳጣ ድራማ ተከታታዮች ዛሬ ኢኒ ቻናል ጋር የመጣችሁ አንዳንድ ነገሮች ደስ ስላለኝ የሚከታተሉትን ዳጣ ድራማ ላይ እንደኔ ከምታዩት ነገር ምን እንደተማራችሁ አንዳንድ ሀሳቦቻችሁን ኮሜንት ላይ እያስቀመጣችሁ ይህን ድራማ በጣም እኔ በበኩሌ እንደወደድኩና እናንተ ደግሞ እንዴት ነው ለዚህ ድራማ ያላችሁ እውነት እያስተማራችሁ ነው ወይስ እንዴት ነው? እኔ ግን በጣም እየተማርኩበት ነው። በትዳር ጉዳይ፣ በልጆች አስተዳደግ ጉዳይ እንደገና ደግሞ እንዴት ሰው የሚያውቀው ነገር ራሱ እንደማያውቅ ሰው ሆኖ ዝም ማለት እንደሚቻል በጣም ነው የተማርኩት። ደግሞ አንዳንዴ ተናጋሪ ሰው ደግሞ አያውቅም አይባልም። አሁን ለምሳሌ በጣም የሚናገሩት ልክ ሆኖ ሳለ ግን ከመቸኮላቸው የተነሳ ሰዎች እንደ ክፉ ሰዎች ይቆጥራሉ። እና እኔ ያቺ አብጊያ በጣም ትክክል ናት። እሷ ግምቷ ምኗ፣ ምክንያቱም በውስጥ ተንኮል የሚያስብ ሰው አሁን ለምሳሌ አብጊያ ተንኮለኛ ሆነ አይደለም። አንዳንድ ልጆች እጠላታለሁ እሷን የምትጠሉት ምናምን ትለውታላችሁ። ድራማ ደግሞ እንደዛ አይነት ሀርድ ነገር ከሌለው ሊያምር አይችልም። እና አብጊያን የምትጠሉት እያላችሁ ስትሉ እኔ በጣም ነው የምስቀው። ምክንያቱም እሷ የራሷ ካራክተር አይደለም፣ ይሄ የተሰጣት ስራ ነው የምትሰራው። እና እሷ ደግሞ ሌሎች እንደዛ አይነት ሰዎች አለ ለማለት አክል ነው እንጂ ራሷ ይሄን ጸባይ ተሸክማ ወይም ባለዚህ ጸባይ ሆነ አይደለም። እና እናንተ ግን ከዚህ ምንድን ነው መገናዘብ ያለባችሁ? ምንድን ነው በቃ ውስጥ ላይ ለራሱ ተንኮል የሚያስብ ሰው፣ በውስጡ ላይ ክፋት ያለ ሰው፣ በውስጡ ላይ ብዙ ጊዜ እንደዚህ አይነት ነገር የሚያደርግ ሰው ሰዎችም ላይ መገመት ይችላሉ ማለት ነው። ሰዎች ላይ እንዲሁ ማወቅ ይችላሉ። አንዳንዴ የዋ ሰዎች ናቸው ምንም የማያውቁት እንጂ ክፉ ሰዎች ስለ ሌላ ክፋት ወይም ስለ ሌላ ጥፋት ማወቅ ይችላሉ። አንዳንድ ሰዎች አያውቁም ብሎ አሁን ለምሳሌ አብጊያ የምታወራው ነገር ሁሉ ተንኮል ያለበት ይመስላል እንጂ ሁሉ ትክክል ነው። ባለፈው አሁን አይታችኋል፣ የዳጣን ፀጉር ወስዳ አስመርምራ የመጣችው ከኋላ ምስጢር አለው፣ ግን እሷ ታውቃለች። በቃ ውስጧ ያውቃል። ተንኮለኛ ስለሆነችም ጭምር ውስጧ ያውቃል። አንድ ሁለተኛ የሰላም ልጅ የጸነሰችው በውስጧ ያለው እዚህ ቤት ውስጥ ነው ያለች የምታወራው በቃ ስለምታውቅ ነው። ታውቃላችሁ። እና በቃ ብዙ ጊዜ ተንኮለኛ ሰዎች ስለ ሰዎች መገመት ማወቅ ይችላሉ። ስለ ናታን የምታወራው ስለ ዳጣና ናታን የምታወራው ነገር ሁሉ ትክክል ነው ማለት ነው። ግን ብዙ ጊዜ እኔ እንደዚህ አይነት እንትኖች ላይ ነው ብዙ ጊዜ መማረው። እናንተስ ትክክለኛ ጥሩ ገጸ ባህሪ ይዞ የመጡትን ብቻ ነው ከነሱ ብቻ ነው የምትማሩት? አይ እኔ ከአብጊያ ብዙ ነገር ተምሬያለሁ ማለት ብዙ ጊዜ አንዳንዴ ይሄ ሰው ተንኮለኛ ነው ክፉ ነው የምለው ሰው ለኔ የሆነ ግምት ሲሰጠኝ ብዬ ቆም ብዬ ማለት ነው እንዳውቅ አድርጋኛለች። እና አብጊያን ልትወዱ ይገባል። ሁለተኛ ዳጣ ድራማ በጣም ተምሬበታለሁ። ከማርቲ በኩል ስመጣ ማርቲ በጣም በቃ የእናት ጥግ በእውነት ሁሉም የኢትዮጵያ እናቶች 1000 ዓመት ይኖሩ። ሁሉም እናቶች ጥሩ ናቸው። ግን እንደ ማርቲ ደግሞ እናት ነገ ገና ያላገባችሁ ገና ልታገቡ ያላችሁ ደግሞ አግብታችሁ ያላችሁ ራሱ ማርቲን አይታችሁ ትዳራችሁን ልክ እንደሱ ማያዝ። እኔ በቃ ከሷ ብዙ ነገር ነው የተማርኩት። አሁን በቃ መናገር የሚገባ ነገር ራሱ አትናገርም። እኔ ግርም የምትለኝ ማለት ነው። አትናገርም፣ ትደብቋለች። ለባሏ ስትል፣ ለትዳሯ ስትል ማለት ነው፣ ለስራ ስትል፣ ለቤቷ ሰላም ስትል ማለት ነው። በቃ በጣም ነው የምታስተምረው ማለት ነው። ማርቲ በዚህ ቀጤ ምንም ማንም አይቀይርሽ። እንደገና ደግሞ የማርቲ ባለቤት ደረጀ በስማ እሱ ደግሞ በጣም የሆነ እየከሄደ ያለው ነገር ያውቃል። እያወቀ ግን ምን ይሆናል እንዳላየ ወይም እንዳላወቀ ሰው ያልፋል ማለት ነው። በዛ ሰዓት እኔ ግርም ይለኛል። ለከ ሰው
ለቤቱ ሰላም ስል እያወቀ ዝም ማለት ፊቱን ዞር ማድረግ ብዙ ጊዜ ትምህርት እንደሆነ በቃ ለራሴ ራሱ ሰዎች በጣም ጥፋት አጥፍቶ ቢሆን ራሱ ያ ነገር ለማወቅ ለወሬ አለመቸኮል ከደረጀ ተምሬያለሁ ማለት ነው። ናታን ደግሞ አቢጊያን እንደምታዩት በጣም ይጠላል፣ በጣም ይጠላል። ግን ለአባቱና ለእናቱ ስል ላለው ቤት ሰዎች ክብር ስል እሷን ልጅ ብቻ ለነሱ ስል ነው የሚታግሰው ይመስለኛል። ባይሆን ማለት እንደዛ ነገር ባይሆን እንደ ልጅቷን እንደው ብጠፋ ጥፋት እንኳን እንትን አይልም። ፊቱ ራሱ ስትመጣ ጥቁር እኮ ነው የሚለው አይታችኋል አይደል? እና ግን ያችኛውን በሀሳብ ስትመጣ ራሱ ዳጣን በላው እንዴት እንደሚወዳት ብቻ ሰው የሚወደውን ሰው ማግባት ያለበት። በዚህ አጋጣሚ ይህ ድራማ እንደሚያስተምር እርግጠኛ መሆነው ነገር የሚወደውን ሰው ነው ማግባት ማለት። እሷ በሌለችበት ራሱ ፊቱን አይታችሁ የሚወድ ሰው በሌላችሁበት ራሱ ይወዳችኋል ማለት ነው። ግን የማይወድ ሰው አንዳንዴ ያስመስላል ፊት ለፊታችሁ ላይ፣ ከኋላችሁ ላይ ግን ይጸይፋችሁ፣ ይጠላችኋል ማለት ነው። እና ውዶቼ የሚወድ ሰው ማግባት አለባችሁ። በጣም ከዚህም ትማራላችሁ ብዬ ነው ማስበው። ያቺ ደግሞ የዋ ምሉት በጭራሽ ውሃ የምሉት ማለት ነው። የዋ ብሏት የዋ ማለት ሳይሆን ማነው ውሃ ማለት ሳይሆን የዋ ማለት ይቻላል። እውነት ውሃ እኮ ናት፣ የዋ ነት። በቃ በጣም ነው ደግሞ የምታስቀው። እስኪ በሶ ስቃችሁ ማታቁት ማለት እኔ አታስቀኝም። ከእሷ ደግሞ ምናምን ትሉ አለ እኮ በየቤቱ እንደዚህ አይነት ልጆች አሉ። እና የእውነት ይስተካከላል ይህ ጉዳይ ወይስ እንዴት ነው? እንደዚህ አይነት ልጅ ቢኖር ምን ማድረግ አለብኝ በሚለው ወደፊት የምታዩት ይሆናል። እሷ ልጅ ከተስተካከለች አንዳንድ በየቤቱ የደበቀው ሰዎች አሉና እንደሚስተካከል እናንተም ተስፋ ታደርጋላችሁ። ግን ይህን ድራማ በደንብ ከተከታተላችሁ የእናንተም ጉዳይ የቤታችሁም ጉዳይ በየቤቱ በየሀገሩ የተደበቀው ነገር እንደሚስተካከል ማወቅ ያስታውቃል ወደፊት ማለት ነው። እና ውዶቼ ሁላችሁ ይህንን ቻናል በእውነት የተከታተላችሁ እያያችሁ ያላችሁ ቤት የመጣችሁ ሁሉ ፈጣሪ እጃችሁን ብርክ ያድርግ። ይህን ነክታችሁ ስለገባችሁ በጣም አመሰግናችኋለሁ። አበረታቱ። እኔ ደግሞ ኮሜንት አስቀምጡ። ሁላችሁንም በጣም ወዳችኋለሁ፣ አክብራችኋለሁ። ኮሜንት አይለያችሁ። ስለተከታተላችሁ በጣም እጅግ አድርጌ ላመሰግናችሁ ወዳለሁ። ሁሌ በቃ እናንተ ያው መተንፈስ ስትፈልጉ ግን ኮሜንት ብቻ ማይበቃ አይነት አተነፋፍሳለና እኔ እዚህ ጋር የምፈልገውን አይነት ተንፍሽ ነው ያልኩት ማለት ነው። እና በጣም ነው በቃ ውስጤ በቃ ደስ ያለኝና ደስ ስላለኝ አንጻር ለእናንተ ይዤ መጣሁት። ሁላችሁም በጣም 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 ወዳችኋለሁ፣ በጣም አከብራችኋለሁ። ሁላችሁም በእውነት ላይክ አድርጉ። ገብታችሁ ላይክ ኮሜንት ሳትጽፉ አትውጡ ማለት ነው። እና እኛ ሰፈርስ እንዴት ያያችሁ? በጣም ያምራል። በጣም በጣም ደስ የሚል ነው። እና ይሄ ሰፈር በቃ የሆነ ረጋ ያለ ልክ እንደ ዮናስ ዳጣ ወክ የሚያደርጉበት ሰፈር ይመስላል። ኑ እዚህ ጋር ተዝናኑ፣ ወልካም ልንል እንፈልጋለን። በጣም በጣም የሚያምር ለምላማ የሆነ ሰፈር ነው። በጣም ነው ይህን ሰፈር ወክ ሳደርግ የምወደው። እና ውዶቼ እዚህ ጋር ደግሞ ስፖርት እየሰሩ ያሉት ያችኛው ታይት ያደረገችው ዳጣ ናት። እናንተ ግን ታሙናላችሁ፣ ግን አይደለችም፣ ብቻ ትመስላለች። ቀጫጫ ናት የኔ ቀጫጫ ዳጣዬ። በጣም ነው የምንወድሽ፣ በጣም ነው የምናከብራችሁ የዳጣ ድራማ ተከታታዮች። እኔንም አበረታቱ፣ ቻናሌን ሰፖርት አድርጉ። ሁላችሁም ወዳችኋለሁ። ባይ ባይ። መልካም ቆይታ፣ መልካም 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 ክትትል እላችኋለሁ። ነገ ደግሞ እንደሚለቀቅ ማወቅ አለባችሁ ምዕራፍ 20 እና ውዶቼ ጨርሻለሁ ቪዲዮ ሁሉንም። በጣም 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 አመሰግናችኋለሁ። ባይ